ነገውለት ጥቅምት 24 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በዓለም ላይ ያሉ ኦርቶዶክሳውያን በግፍ መገደል በግፍ መሳደድ ይብቃ የሚል ፕሮግራም ከነገው ጀምሮ ይጀምራል። ታዲያ ኦርቶዶክሳውያን በዓለም ላይ ያላችሁ በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲ በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች በወሎ የተሰዉ ወንድሞችና እህቶቻችን ስለ ኦርቶዶክስ ተዋሕዶ ሲሉ ሕይወታቸውን ላጡ አባቶችና እህቶቻችን በነገው ዕለት ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖአችን ለመፍጠርና ድምጻችን ዓለም አቀፍ ሆኖ እንዲሰማ ጥሪ እናስተላልፋለን። ይህንን አስመልክቶ በዓለም አቀፍ ደረጃ ይህ መረጃ ይሰራጭ ኦርቶዶክሳውያን ሼር ማድረጋቸውን አትርሱም። በተለይ በነገው ዕለት የሚዘጋጀው በተለያዩ የፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ሌሎች ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች ተጽዕኖ ፈጣሪዎች በነገው ዕለት አደራ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ብሎም ማዕተብ ያንጠለጠለ ለራሳችሁ ስትሉ ይህንን መረጃ ሼር አድርጉ።